ታምጥቶ ያስቀመጣት ዛፍ ናት። ሳሙኤል ዋልድባ ሲባል 3 ገዳማት ነው ያሉ። ዋልድባ ብረንታን፣ ዋልድባ ዳልሻሃ፣ ዋልድባ ሰቋር ይባላሉ። በእነዚህ ገዳምም ያሉ መነኮሳት አለባበሳቸውም አመጋገባቸውም ስርዓታቸውም ዘንባቸውም ሁሉም አንድ አይነት ነው። አንድ ማህበር ተብለው ነው የሚያዙት። ገዳሙም አንድ ገዳም ነው የሚባል። በአስተዳደር በ3 ላይ ተከፍለው ይኖራሉ። ይምራት በብላቱ እኔ ምናልፋኝ አልደክምም በከንቱ በዕፀ መስቀሉ 3 ሰዓት ተኩል በእግር ተጉዘን ደርሰናል። እግዚአብሔር ይመስገን። በመሃል ያው ለቀረጻ እየቆምን ማለት ነው። ሕፃን መነኩሴ በበታም ይገኛል ነው በበታም ደህና ነው። ግዴል ትንሽ እኔና እሳቸውን ሳ አልቀዘቀዘን ያጣይ አራቀዝቁዛን ይህች ሕፃን ወለተ ሐዋርያት ትባላለች። ቀስላ ነው እሺ እንዳይወርቅ ወረጃ አባቷ 3 ዓመት ሲሞላት የስለት ልጄ ነች ብሎ ለገዳሙ በብጻት ሰጣት። እናቶችም ተንከባክበው ቃል እግዚአብሔር እያስተማሩ የምንኩስናን ሕይወት በልቧ እየዘሩ በፍቅር እያሳደጓት ነው። እንግዲህ በዚህ አጭር ጊዜ እማሆይ ወለተ ማርያምን ፈልጎ ማግኘት ከባድ ሊሆን ይችላል። ነገር ግን ከ3 ቀናት በላይ እዚህ ገዳም ላይ መቆየት አልችልም። ምክንያቱም አዲስ አበባ ደግሞ ለቪዲዮ ኤዲቲንግ ስልጠና ተመዝግበው የሚጠባበቁ ወጣቶች ስላሉ ግንቦት 18 ለሚጀምረው የኤዲቲንግ ክላስ የግድ ተመልሼ መድረስ አለብኝ። እንግዲህ በሰላም ያሳድረንና ጧት ደግሞ ፈልጋታለሁ። እግዚአብሔር ይመስገን። እንግዲህ የመጀመሪያ ቀን አዳር በሰላም አድረናል። በጧት ማለት ነው ገና እንደተነሳን እማሆይ ወለተ ማርያምን የት እንዳሉ ስናጠያይቅ ቁፋሮ ሳይሄዱ አይቀሩም ተብሏል። ስለዚህ ቀጥታ ቁፋሮ ወደሚቀፈርበት ቦታ ነው የምንሄደው። እንግዲህ ስራ ላይ ቢሆኑም ወደ ዳር ወስደን ጥላ ላይ በደንብ አውርተን ለማሳመን የተቻለንን ሁሉ እናደርጋለን። እንደምን አደሩ እማሆይ? እግዚአብሔር ይመስገን። ይሄ ዛሪማ ወንዝ ነው። ተረኳ ክረምት ታዲያ እንዴት ነው የምታልፉት? በዚህ ጋር ክረምት እንሻገራለን። በጣም ወደም አለ መዞሪያ የተሰወሩ ቅዱሳን እዚህ ቦታ ላይ አሉ ይባላል። አርማደጋ እኮ እንዳለ ወልደ ገብርኤል እንዳለ ቅዱሳን ነው። እኛ ብዙ ስለማያናቸው ነው እንጂ ለሚያያቸው እኮ ያቸው ብዙ አሉበት አይደል? ስውራን አባቶች ሞልተዋል። አርማደጋ ውስጥ አርማደጋ የት ነው? እህል ከማይበቅልበት ቦታ ደረስን መሰል። እንዴ ኧረ በመድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ አይወድቁም እንዴ? እንደዚህ ሊሆን ነው። በሬ ገውም መሬት ተራራ ገደል ነው ቦታው እንዳለ ያንን ቆፍረን እንግዲህ እህል የሚበቅል እዛ ላይ መውጣት ይችላል ብላችሁ አይሆንልም። ፈርቃል ግን እስቲ ሞክር እንደና ይሄንን መቼም ሰው ያወጣው በየት ነው የወጡት? እነሱማ ችግር የለባቸው ቀጥታ ገደል ነው የሚወጡ። እኛ ግን ዳር ለዳር ነች። ይሄ ላይ ሰው ይወጣል። አይወድቅም ወደታች። እህሉ ራሱ እንደሰር የምናጭደው ምን ሰበስብን በዚህ ተራራ ነው የምትዘሩት። እዚህ ተራራ ላይ ነው። ለመውጫ ነው። ለመውጫ እንኳን ያስፈልገኛል። ግን ይለማላችሁ። አማራጭ የለም። ጎርፍ ሲኖር ይወስደዋል። ወድቆ የሚያቅሰዋለ ከዚህ ላይ በጣም አንድ ታሽ ራሱ እየተሽከረከረች መታለች። እስከዚህ ድረስ ተለይ ገዳን እስከዚህ ያው ራሷን ብቻ ተመታለች። ገዳው ደህና ዋለች። ምንም የሞተ የለም። አካል ጉዳተኛ ሆነስ እንደዛ ነው ይኖራል። እስከ 7 ቀን የመጾም አቅም ያላቸው ሰዎች አሉ እዚህ ቦታ ላይ። ታዲያ ደግሞ እዚህ ጋር እንደዚህ አደገኛ ከሆነ ለምን ታርሳላችሁ? ደካማው ይበዛል። አሁን እንደምታየው ያው በፀሐዩን በረም ስለሆነ በወባ ይጠቃሉ እናቶች። ደካማነቶች ስላሉ እነሱን ሰርተን ምናበላ እርድቶች ነው። ይሄ ይለያል። የኛ ግን አይከብድም። ያቁማችን ያው እንሞክራለን። ከዚህ የሚከብድ ምን አለ ማለት ይሄ በጣም በአይን ራሱ እኮ ቢዘገንን
ብዙ ይከብዳል። ከዚህ በላይ ምን አለ? በጣም ችግር አለብን አሁን በዋናነት ሆኖ መስችግር ከዚህ ውሃ መቅዳት ይከብዳል። ምኑ ይከብዳል? በተለይ የታመሙትን ልናጥባቸው ውሃ እናገኝም። በቀን አሁን አንድ እርሶ ስንት ጊዜ ይመላለሳሉ ወንዙ ድረስ? 15 ጊዜ የሚመላለስ አለ። ግማሹ ጸበል ነው ያለ። ለምን? እየታመሙ ወገባቸውንም ያማል፣ ኩላሊታቸውንም ያማቸዋል። ውሃው እንደዚህ ዳገታማ ቦታ ነው የምትቀዱት? ዳገት አለው፣ የተወሰነ ዳገት አለው። አይን የሌላቸው አሉ፣ ጉልበታቸው ይሄ እግራቸው የተቆረጠ ያሉ፣ ያንን ሁሉን አርድቶች ናቸው። ውሃ ቀርቶ ወጮ አስፈጭቶ ጭኖ አምጥቶ አውክቶ ገሩ የሚያቀርቡላቸው ማለት ነው። ውሃው የሚመጣ ከዘሪማ አስተና አይታችሁታል። ዘሪማ ከተማ ከዛ ላይ የማይታጠበት ነገር የለም። ግን ያንንም ይሁን ብለን ምሽ ማምነንበት ያው ለመከራ ስለሆነ የመጣንበት ያን ግን አቅማችን በላይ ሆኗል። አሁን እየደከምን እያቃተን የመጣ ከገዳሙ ትልቁ የከበደን ውሃ ነው። በቃ ውሃ ምክንያት ነው አሁን እኛ ትንሽ ለገዳማት ለመነኮሳት ትንሽ ፈተና የመጣብን። እንደዛም ሆኖ ግን ንጹህ አይደለም አይደል የሚቀዳው ውሃማ። ይሄ አሁን ከላይ ብዙ ምናምን በቃ የሞተ ነገር ሁላ ይጥሉበታል። ያንን ጥርግ ወደኛ ያመጣዋል። ዙሮ እኛ እግዚአብሔር ይናምነን ያው እንጠጣለን፣ ይጥመናል ብቻ ግንስ እንጂ እንደዛም ሆኖ በገባልን ኢየሱስ ችግር የለውም። እግዚአብሔር ያውቃል። ለምን እናንተ በማጣሪያ እያጠራችሁ አጠጡ? አቅማችን ምንም አልቻለም። እንዴት ርካሽ እኮ ነው ማጣሪያ። እንደ ዱቄት ብንምትደረግ እንደዛም ቢሆን ያመጣን በወገባች ተሸክመን ነው የሚደረግ እንጂ እዛ ማምጣት እዛ ማወሰድ አንችልም። እንደዚህ ያመላለስ ወንዙን አታጣሩት። ተቀርቶ መጥቶ ነው የሚጣሩት። ምንጭ ከሆድ ይፈልቃል፣ ሰማርያ ወርዶ ውሃማን ይቀዳል። በልብ የፈሰስ ነፍስ የምታረካ ቅዳልን ኢየሱስ ጓዳችንን እንካ ለስንቱ እንጀራ። ታዲያ ጤና እንዴት ይሆናል? ይሁን መጣላ በመጣለል ወንፊት አይደረግለትም። ወንፊት ማጣሪያ ወለተ ማርያም አሁን እዛ አገኛታል? አለች አለች። እሺ ነው እስቲ እንደው እኔ ስለማላቃት እንዲያሳዩ ይችላሉ። እርሶ መውጣት ይሄን እሺ፣ ምንም ችግር የለም። ታይፎይድ፣ አሜባ፣ ነቀርሳ አለ፣ በተለይ ክንታሮት አለ፣ የወለድ በሽታዎች አሉ። ያው መግለጽ የሚከብድም የሚያሳቅቅም በሽታ አለ። እንሙት አንታከም የሚሉ እህቶችም እናቶችም አሉ። በተለይ ግን አዲስ መናንያን ሳያገለግሉ ተኝተው ሲቀሩ ይሳቀቃሉ። እቺ ግን ወለተ ማርያም የምትባለው ልጅ በስንት አመቷ ነው እዚህ የመጣችው? ህፃን እያለች ከ12 በታች ትንሽ እያለች የመጣች ህፃን ነኝ ለማለት ስለሚከብድ እድሜ ጨምሮ ይናገራሉ። ስትመጣ አሁን ሲከብደው ምን ያክል ፐርሰንቱ ጥሎ ይላል? በበሽታ ተሳቆ ብዙ አይሄድም፣ ግን መቻል ግን ያቅተዋል። በቃ ምክር ይፈልጋል፣ መጽናናት ይፈልጋል። በተለይ እዚህ ቦታ 44 በሽታ አለ ጽኑ። ወደ እንደመጣችሁ እንጋደላለን ሞታለን አትበሉ፣ ታከሙ፣ ዳኑ፣ አይነ ስውሩን አረጋውያን እናቶችን እርዱ ይሉናል። ፈርስት ኤድ ምናምን